እሺ ምርጫው አለቀ። እንደተበላ ቁብ የሆነውን ነገር በሙሉ ቢታወቅ ነው በቃ ሆነ። አሁን ምርጫው ካለፈ በኋላ እስኪ ጀግንነትን ለማሳየት ነው? ዝናን ለማትረፍ ነው? ወይስ ለቀጣዩ ትውልድ በማሰብ ነው? ምን ማለት ነው? ቤተ እምነትን እስከ ማቃጠል፣ አገልጋዮችን እስከ ማሳደድ። እኔ ፕሮቴስታንት ነኝ በእምነቴ፣ ግን ደግሞ የኦርቶዶክስ ቤተ ክርስቲያን ስለተቃጠለ ብዬ እልል አልልም። ውጭ ወጥቼ አገራችን በእምነቷ ነው እስከዛሬ ድረስ ጸንታ አይኖረችው። በእምነት እያንዳንዱ ትውልድ ደስ የሚለው ከመላው ዓለም ላይ ቢሰላ የዓለም ሁሉ የእምነት ጥግ ቢሰበሰብ እንደ ኢትዮጵያ አማኝ ሰው እኔ አለ። ድንጋይ ያመልካልኛ ህዝብ፣ ዛፍ ያመልካልኛ ህዝብ፣ ውሃ ያመልካልኛ ህዝብ። ወንዝ ዳር ሄዶ ቄጤማ ወይ ደግሞ ሳር እየረጨ ያመልካል፣ ይታወቃል። የአባገዳ አለ፣ የዋቄ ፈታ አለ፣ የጥንቆለው አለ። ሁሉም በየእምነቱ ሲሪየስ ነው። በቃ እኛ ሀገር ላይ ጽንፍ ረግጣችሁ መሳሪያ ታጥቃችሁ ጀግንነት ለማሳየት ነው። አሁን እናንተ እስቲ ልጆች ወልዳችሁ እየኖራችሁ ነው ልበል። ቆይ እስቲ ልጆች ነገ ቢኖራችሁ የእናንተ ልጆች ይህንን ጀግንነታችሁ እንዲያወሩ ነው ወይስ ለልጆቻችሁ ይህን ጀግንነት ልታወርሱ ነው? ምን ማለት ነው? እድሜ የሚባል ነገር አለ፣ ይገደባል። እድሜ ታረጃለ። ዛሬ እኔ ነኝ በላይ፣ እኔ ነኝ አስተዳዳሪ፣ እኔ ነኝ አለቃ ያልኩላ፣ ነገ ደግሞ ከአንተ በታች ተከታይ የነበር አለቃ ይሆናል። ይጨፈልቃል፣ ድፍጥጥ ያደርጋል። እንደዚህ አድርጎ ምናምን ወይ ደግሞ እንደ ዝንብ እንደዚህ አድርጎ ይፈረጭቃል። ከዛ ነገ ተራ ሰው ትሆናለህ። ዛሬ ለምንድን ነው ማሰብ ብንተው? ሀሳባችን ብናስተካክል ይምራ። በቃ የተመረጠው ይምራ። ጥግ ይዘን እኔ የኦሮሚያ ነኝ፣ እኔ የአማራው ነኝ፣ እኔ የትግራዩ ነኝ፣ እኔ ጉምዙ ነኝ ምናምን ምንድን ነው ትርፉ? ምንድን ነው? ለሀገር ማሰብ ከሆነ ኦኬ፣ ከሚመራው ሰው ጋር ዲል አድርጉ፣ ተነጋገሩ። ካልሆነ ደግሞ ለዚህ ይበጃል ተዉ። በቃ እሱ ይምራ ሲተዉ። እኔ ደጋፊ አይደለም፣ ግልጹን እንገራችሁ። እኔ አገር ቤት ምርጫ መርጫለሁ፣ ደግፌ መርጫለሁ። ይበጀኛል ብዬ መርጫለሁ፣ ግን ደግሞ የተበላ ቁብ ስለሆነ የመረጥኩት። አሁንም ያላችሁ ሰዎች የምትመርጡት የተበላ ቁብ ስለሆነ ነው። አታሽቆልጡ። እኔ ብልጽግና ይመቸኛል ምናምን አትበል። ያኔ እኮ የቀደሙ ዘመናት የነበሩት እኮ መሪዎችም እኮ ያስታውቃሉ። እናለማላችኋለን፣ በዚህ ጋር ስቴዲየም እንሰራለን፣ በዚህ ጋር ፋብሪካ እንገነባለን። ስንት ፋብሪካ ነው ተነቃቅሎ የታገዘው? ስንት ድሃ ነው ከስራው ተፈናቅሎ ያለ ጊዜው ጡረታ ይወጣው? አሁን ለመጣው እንትን የምታሽቋልጠው ይሄም የተለየ ነገር አያደርግም። ይገነባላል። አዎ፣ ውስጡ ግን እየገነባ ነው ወይ ነው? ለህዝብ ሰላም እየተገነባ ነው ወይ ነው? ፎቅ እያየ ከሆነ አስፓልት እያየ ከሆነ ስተሃል ወዳጄ። ቅንነት ይሻላል። ይምራ፣ ደስ ይለኛል። ይገንባ፣ አገራችን ትደግ። ሰው ሲመጣ ሲወጣ ሲገባ የተለወጠ አገር የተለወጠ ነገር አእምሮ ካልተለወጠ፣ መንፈስ ካልተለወጠ፣ ስጋ ካልተለወጠ ትርጉሙ ምንድን ነው? ጣዕሙ፣ ልዩነቱ ምንድን ነው? መደገፋችንስ ማሽቋለጣችንስ ምኑ ጋ ነው? ለማይጠቅም ነገር ግርግር አንፍጠር እባካችሁ። በቃ የፈለገ ጽንፍ ያዙ፣ የፈለገ ጥጋጥግ ሁኑ፣ ወደ ቤተ እምነት አትምጡ። በቃ የኢትዮጵያ ትልቁ ትርፏ በእምነት መኖሯ፣ በቃ በእምነት መኖሯ ነው። የመጃት መሪ የለም። ያኔ ለ17 ዓመት የገዛው ሰው እንደፈለገ ሲረግጥ፣ እንደፈለገ ሲጨፈልቅ፣ እንደፈለገ ሲገዛ ተብሎ ተወራ። በእርግጥ በሱ ዘመን የነበሩ ከበታች የነበሩ አስተዳደሮች በሙሉ ይንቀጠቀጡላቸው ነበር። የቤተክርስቲያን መሪዎች ይንቀጠቀጡላቸው ነበር። አንዳንዶችም በቤተክርስቲያን መሪዎች ይታዘዙ ነበር፣ ሌሎች እምነቶች እንዲጨፈልቁ እንዲያስፈራሩ ተብሎ የእኛ ብቻ ነው በሚል። ከዛ በኋላ ደግሞ መጣ። የመጣው ሰው ደግሞ የቀደመውን መንግስት እንዳለ ስፍ አድርጎ አጎረ። በነበሩበት ዘመን እንዳልተፈሩ እኔ ድረስ፣ እዛ ጋር ድረስ፣ እኔ ድረስ፣ ያ ፖሊሱ ጋር ድረስ፣ እኔ ጋር ድረስ፣ እዛ ሱቅ ድረስ እያሉ ያንበረከኩ እንዳላስጓዙ፣ በመኪና እንትን ላይ በገመድ አስረው እንዳልጎተቱ ዘመናቸው ደርሶ ታጎሩ። ከዛ በኋላ ድንጋይ ፈለጣ፣ መሬት ቁፈራ፣ የሆነ ግንባታ እየተባለ ሲጠገረሩ አሉ። ማታ ላይ ደግሞ ሴተኛ አዳሪ ላያቸውን እየዘሩ እንዲዝናኑ፣ እስር ቤት እንደማይወጡ ይገባቸዋል፣ እንዲዝናኑ እያሉ እንዳለ ኤድስ በኤድስ እንዳለ የአባላዘር በሽታ ተለቃልቀው እንደማይተርፉ ሲረጋገጥ ስጋቸው አጥንታቸው ድቅቅ ሲል ጠብቀው ለቀቋቸው።
ወደ ማህበረሰቡ ሲመጡ ደግሞ ይህንን ማህበረሰቡን ያዘነላቸውን የራራላቸውን ያኔ ቢፈራቸውም ሲመጡ ግን አዘነን ይላል የኛ ሀገር ህዝብ። አማኝ ነው። ሳይበጁ ሳይጠቅሙ ረገፉ። አሁን ያለውም መንግስት ሲመጣ የቀደመው መንግስት እንደዚህ ነው ያደረገው። በሱ ዘመን የነበሩትን በሙሉ ሰብስበው ጉር ነው ያደረገው። ታወቀም አልታወቀም ታንጉሯል። በእስር ቤት ምንድን ነው እየተደረጉ ያሉት? አሁን ያላችሁትስ? ይሄም እኮ መንግስት ያልፋል። እናንተም ስትመጡ ቦታ ስትይዙ በዚህ መንግስት ጊዜ ግርግር የፈጠሩትን እኔ የበላይ ነው የምትሉትን እኔ አስተዳደር የዚህ ከንቲባ የዚህ ከተማ የዚህ ቀበሌ ምናምን የምትሉትን በሙሉ ተሰብሳቢ ትገባላችሁ። ዛሬ ለበዘበዛችሁት፣ ዛሬ የዘረፋችሁ፣ ዛሬ ለሰራችሁ ሙስና በሙሉ ነገ አያተርፋችሁ፣ ያደቃችኋል። እስቲ ተዉ፣ ወደሚበጀው ኑ፣ ወደሚበጀው ኑ። እስቲ ለሁላችን ጠቅመን ዲያስፖራ ወይና በሀገር ላይ አልማ ምንድን ነው የሚለማው? ምንድን ነው የሚለማው? ሊያለማ ሲመጣ በቢሮክራሲ ድቅቅ የምታደርጉት እናንተ፣ በሙስናው ድቅቅ የምታደርጉት እናንተ። እያየን እኮ ነው፣ እየሰማን እኮ ነው። አገር ተለማ ዘንድ እባካችሁ የሚበጅ ከሆነ ተዉ። እኔ ደግሞ መምራት አለበት የምትሉ ከሆነ ደግሞ በይፋ ወጣችሁ ተናገሩ። እስኪ በይፋ ወጣችሁ አትታጠቁ፣ መሳሪያዛችሁ ግርግር አትፍቱ። በይፋ ውጡ፣ አደባባይ ነው። ወንድነት ማለት እኮ አደባባይ መውጣት ማለት ነው። ወንድ ልጅ ወገቡ ቀበቶ ከታጠቀ አደባባይ ላይ ይወጣል፣ በሰው ፊት ይታያል፣ ይናገራል፣ ስሜቱን ያወራል። ወንድ ልጅ አያፍርም። ወይስ ጥፍራችሁ እንዲህ እያደረጋችሁ ምናምን ነገር ያደጋችሁት? ከዛ በኋላ ድንገት ነው ይህን መሳሪያ ያዛችሁት? እንደው አንድ ቀን እንደው እንደ ኢትዮጵያ እንደ አፍሪካ ሳንባንን የማንም አሻንጉሊት መጫወቻ ይመስል የሆነ ነገራችን በሙሉ የቃቃ ጨዋታ። አሁንም እናንተ ብሎ አሰፍስፎን የሚከተላችሁ ራሱ በእውነት በጣም የሚገርም። እስቲ ለሚከተላችሁ ሰው እንኳን እስቲ ቀና ሰብሰባችሁ ምንድን ነው የምታወሩት? ምንድን ነው ሰብሰባችሁ ለምትነጋገሩት ነገር ምንድን ነው? ከሌላ ይናገር ነው ተብሎ እየተንቀጠቀጠ ነው የሚሰማው ሰው? ወይስ ይሄ ተራ ወሬያችሁን በሙሉ እንደ ቁም ነገር እየቆጠረ ነው? ወይስ ምን ነው ይሄ ነገር? ኧረ አሁንስ በዛ። ጌታ ሆይ እባክህን ራራ።